ሰላም እንዴት ናችሁ? ውድ የሀሴት ቲዩብ ተከታታዮች፣ እኔ በጣም ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ራይዝ በስጋ ነው ማለት ነው። በጣም አጭር ስለሆነ ቪዲዮ እስከ መጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ ማለት ነው። እዚህ ጋር ቪዲዮ በጣም ፈጠን ስለሚል የተወሰነ እኔም ፈጠን እያልኩኝ ለማስረዳት ሞክራለሁ ማለት ነው። እዚህ ጋር ነጭ ሽንኩርት፣ ቀይ ሽንኩርትና ነጭ ሽንኩርት እየከተፍኩ እያዘጋጀው ነው ማለት ነው። እዚህ ጋር ደግሞ ፊት ለፊት የምታዩት የተለያዩ ቅመማ ቅመሞች አሉ ማለት ነው። እናንተ ቤታችሁ ውስጥ ያለውን ቅመም ወይ ደግሞ ብስሰራ ያጣፍጥልኛል ብላችሁ የምታስቡትን ቅመም ማዘጋጀት ትችላላችሁ። እዚህ ጋር አሁን ስጋውን በዘይት እየጠበስኩን ነበረ። ትንሽ ስጋው ቀላ ሲልልኝ ቅድም ስከትፈው የነበረውን ነጭ ሽንኩርትና ቀይ ሽንኩርት እጨምረዋለሁ ማለት ነው። የተወሰነ ካገላበጥኩት በኋላ ከሽንኩርቱ ጋር ያዘጋጀኋቸውን ቅመሞች ወይ ደግሞ ምግቤን ያጣፍጡልኛል ብዬ ያሰብኩትን እጠቀማለሁ ማለት ነው። የተወሰነ ካገላበጥኩት በኋላ ውሃ በኬትል አፍልቼ ስለነበረ ውሃውን ሞላ አደርግና እጨምረዋለሁ ማለት ነው። ምክንያቱም ውሃውን ራይዝ ሰራበታለሁ ብዬ ስላሰብኩኝ ውሃውን በዛ አደርግና በዛውም ደግሞ ስጋውም ቆንጆ ሆኖ ይበስልልኛል ውሃው ሳያጥረው ማለት ነውና እዚህ ጋር አሁን ውሃ እያደረኩ ነው ማለት ነው። ክድና አደርገውና ስጋው በደንብ ሆኖ እስከሚበስል ድረስ እጠብቃለሁ ማለት ነው። እስከዛ ድረስ ግን ራይዜን አዘጋጃለሁ ማለት ነው። እዚህ ጋር መጠቀም የምፈልገውን ራይዝ ቆንጆ አድርጌ አጥባለሁ ማለት ነው። ውሃው ንጹህ እስከሚሆን ድረስ ከዛ በኋላ ለብ ባለ ውሃና ትንሽዬ ጨው አደርግና እዘፈዝፍና አስቀምጠዋለሁ ማለት ነው። ስጋው እስከሚበስል ድረስ የሚበቃችሁን እናንተ የራይዝ መጠን መጠቀም ትችላላችሁ። እኔ ግን ይበቃኛል ብዬ ያሰብኩትን እየተጠቀምኩ ነው ማለት ነው። እዚህ ጋር ደግሞ የተፈጨ ስጋ ለብቻው ሰራለሁ ብዬ ስላሰብኩኝ ድስት እያጋልኩ ነው ማለት ነው። ልክ ድስቴ ሲግል እዚህ ጋር ከጎን ስጋውን እየቀቀልኩ ነው። ቅድም እንዳሳየኋችሁ እዚህ ጋር ልክ ድስቴ ግሎልኛል ብዬ ሳስብ ዘይት እጠቀማለሁ ማለት ነው። ከዛ የተከተፈ ሽንኩርት አንድ ራስ ሽንኩርት ብቻ ነው የተጠቀምኩት። ዘይቱ ሲግል ሽንኩርቴን እጨምራለሁ ማለት ነው። ሽንኩርቱን የተወሰነ ከጠበስኩት በኋላ በረዶ ውስጥ ስጋ ነበረኝና ያን ስጋ በረዶ እስከሚለቅ ድረስ ጠብቄ አሁን ከሽንኩርቱ ጋር ስጋዬን እጠብሰዋለሁ ማለት ነው። የተወሰነ ደቂቃ እዚህ ጋር ስጋውን እያበሰልኩ ነው። የተፈጨው ስጋ ሽንኩርት አንድ ላይ ጥብስ ካደረኩት በኋላ ትንሽዬ ጨው እና እርድ አደርግበታለሁ ማለት ነው። ከዛ በረዶ ውስጥ የነበረ የአተር ፍሬ ነበረኝ፣ እሱን እጨምርበታለሁ ማለት ነው። በጣም ነው የሚጣፍጠው፣ ሞክሩት። ሲቀጥል ደግሞ ከለሩ ራሱ ከበሰለ በኋላ በጣም ነው የሚያምረው ማለት ነው። እዚህ ጋር ቅድም ዘፍዝፍ ያስቀመጥኩትን ራይዝ በደንብ አድርጌ ድጋሚ አጥብና ልክ አሁን እንደዚህ ጨመርኩት ማለት ነው። ቅድም ስቀቅለው የነበረው ስጋ በማጥለያ አጥልዬ ውሃውን ለራይዙ ተጠቀምኩት ማለት ነው። በጣም ነው የሚጣፍጠው። ስጋ ውስጥ የነበረው ቅመም ሁሉም ነገር በጣም ነው የሚጣፍጠው። እኔ ትንሽዬ ጨው ብቻ ነው የጨመርኩት፣ ሌላ ምንም አይነት ቅመም አልጨመርኩም ማለት ነው። እና ዝጋውን እየበሰለልኝ ነው ራይዜ። ከዛ ቅድም ስቀቅለው የነበረውን ስጋ ከራይዙ በላይ አደርገውና ከ5 እስከ 10 ደቂቃ የሚሆን ክድን አደርግና አስቀምጠዋለሁ ማለት ነው። ከስር ጋዙን አጥፍቼ፣ ምክንያቱም ስጋውም አንደኛ ልስልስ ይላል፣ ሁለተኛ ነገር ደግሞ የራይዙንም ጣዕም ይወስድና ቆንጆ የሆነ ጣዕም ይዞ ይወጣልናል ማለት ነው።
ራይዙም ልክ ፍርፍር ብሎ ቆንጆ ሆኖ ነው ይወጣልኝ። በጣም ነው የምወደው። እናንተም ደግሞ በየቤታችሁ ሞክሩት ማለት ነው። ራይዙ አሁን ደርሶ ይሄንን ይመስላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።